ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በዓለም ዙሪያ የምትገኙ ውድ የሀገር ልጆች ደህና ናችሁ? እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ጤና፣ ህይወት፣ ስራ፣ ሙቀትማ እንዲህ እያደረገን ነው ብያለሁ። ዛሬ የመጣሁበት ማለት አንድ ጥያቄም ነበረኝ፣ ግን የማስከፋ ነገር ከሰራው ቅርታን በዛው ይቅርታ ጠይቃችኋለሁ ማለት ነው። ምንድነው የምትሉኝ? ሽንት ቤት እያጠብኩ ከዚህም በፊት ቪዲዮ ለቅ የነበረ የዛሬ አንድ ወር ምናምን ይሆናል። ከዛ ተሰደብኩ። ምን ብዬ ተሰደብኩት? አንቺ ሽንት ቤት ያጥበሽ ነው የምትኖሪ አረብ ሀገር ላይ፣ እኛ ደግሞ አረብ ሀገር ላይ ያለ ነው ሴቶች ሽንት ቤት አናጠብም ብዬ ጥያቄ ተጠይቄ ተሰደብኩ ማለት ነው። ያ እኔ ስራዬ ነው ለእኔ ማለት ነው። ሽንት ቤት ማጠብ ክብር ነው ብዬ ነው የምወስደው። እኔ ክብር ነው፣ ዛሬም ክብር ነው፣ አጥባለሁ ማለት ነው። ምክንያቱም የወጣሁበት እኮ ሽንት ቤት ለማጠብ ነው እንጂ በየሺሻ ቤት፣ በየጃዛ ቤት፣ በየምኑ አይደለም እኔ ልሸረሙጥ የመጣው ማለት ነው። አንገቴን ደፍቼ ሰርቼ ነገ ሀገሬ ላይ ገብቼ የተሻለ ህይወት ለመኖር ነው ይመስለኛል ከሀገሬ አረብ ሀገር የመጣሁት ማለት ነው አይደለ? ታዲያ ምንድነው? አንቺ ሽንት ቤት አጥበሽ ነው ቪዲዮ ምሰሪ፣ አንቺ እንደዚህ ብላችሁ፣ አንቺ እንደዚህ ነሽ፣ እኛ ሌሎቹን አታሰድቢ፣ እኛ ሽንት ቤት አናጥብ ብለሻል እንዴ? አንቺ ሽንት ቤት አታጥቢ፣ ምን ግን አጥባለሁ። እህቴ አትሳሳቺ። ሽንት ቤት ማጠብ ክብር ነው። ሽንት ቤት ማጠብ ስንቶቹ አሉ አይደል እንዴ እሱን ለማጠብ እድል ያጡት ማለት ነው። እኔ ደግሞ እድሉን ስላገኘው አጥባለሁ፣ እለወጥበታለሁ፣ እቀየርበታለሁ ማለት ነው። ምክንያቱም አላፍርም። ዛሬም ሽንት ቤት በማጠቤ አላፍርም ማለት ነው። ኦኬ፣ ዛሬም ብቲ ነገም ብቲ እኔ ብትሉኝ አላፍርም ሽንት ቤት በማጠቤ ማለት ነው። ሽንት ቤት ለማጠብ ነው ሀገሬን ትቼ የመጣው፣ ቤተሰቦችን ትቼ የመጣው ማለት ነው። መዘነጥ ምን ማድረግ ወይንም ደግሞ እናንተ አንዳንዶች ማለት ነው፣ አንዳንዶች ሰዎች ማለት ነው እንደዚህ ሺሻ በየጃዛ ቤት ሄዶ ከወንድ ጋር ተኝቶ አንድ ሳምንት ወይም አንድ ወር ከወንድ ጋር ሽነገዳሄ ብላችሁ ያላችሁን ጨርሳችሁ በመጨረሻ ላይ እሱ ከሺሻ ቤት አልፈልግሽም ብሎ ሲያባርሽ ፌስቡክ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ ወጥተሽ የምታለቅሺ የሚያለቅሱትን ነው የምትደግፉ ይመስለኛል አንዳንዴ ሳስብበት ማለት ነው። እና እኔ ሽንት ቤት በማጠቤ አላፍርም፣ መቼም አላፍርም፣ እውነት አላፍርም። ስራዬ ስለሆነ ለምንድን ነው የማፍረው? ለምን ሰረኩ እንዴ? ሰው ገደልኩ እንዴ? ብሄር ከብሄር አጋጨሁት እንዴ? ያጠፋው ነገር አለ? ያረኩ ነገር አለ? የለም፣ ምንም ነገር ማለት ነው። ምክንያቱም የወጣሁበት ልሰራ ነው ስለሆነ ማለት ነው አይደለ? እኔ እኮ በየቀኑ ሽንት ቤት አጥቤ በወር የምትመጣልኝ ለኔ ትርጉም አላት ማለት ነው። አንዳንዴ ሳየው እውነት እኛ ልጆች ማለት አንዳንዴ ሳይ በቃ እንደዚህ ሺሻ እየነፉ ፌስቡክ ላይ፣ ቲክቶክ ላይ ሺሻ እየነፉ ነው የምትደግፉት እንጂ ልስራ ያለው ሰው የሚሰራ ሰው አንገቱን ደፍቶ ይሄ ክብሬን ያካኛል፣ ይሄ ያቆሸሸኛል ማለት የሌለው ማለት ነው። አሁን እኔ ይሄ ድንች ስጠብስ ነው ፊቴ ላይ እዚህ ጋር ማለት ዘይት ተረጫብኝና ዘይት እንዳለ ፊቴ ላይ ተገለበጠና እንደውም እየጠፋ ነው አሁን እግዚአብሔር ይመስገንና ምክንያቱም ምን እኔ ሰው እንደዚህ ስላለኝ ዛሬም ነገም ሽንት ቤት ማጠቤን አልተውም። ማንም ይጥላኝ፣ የፈለገ ሰው ይጥላኝ፣ እኔ አይመለከተኝም ማለት ነው። ለኔ ክብር ነው። ግን አንዱ ወይኔ አማርኛ አንዶቻችሁ እንደዚህ አትናገሩም፣ እንደዚህም አትበሉ። ምክንያቱም ሁልሽንም አረብ ሀገር የምትኖሪ ሁልሽንም ማለት ነው ሽንት ቤት አጥበሽ ነው ነገ ላይ ኢትዮጵያ ላይ ገብተሽ ቤት ሰርተሽ መኪና ገዝተሽ ሁሉ ነገር የምታረግ እንጂ ቁጭ ብለሽ ወይንም እኔ እንጃ አልጋ በአልጋ ላይ ወይንም ወርቅ ተነጥፎልሽ ወይንም የመዳም አልጋ ላይ ውለሽ ያው ነው። ኩሽናም ሰራሽ ያው የነሱን ዕቃ ማጠብ ነው፣ የነሱን ኩሽና ማጠብ ነው። ሽንት ቤት ማጠብሽ፣ ጽዳትም ሰራሽ፣ ምግብም ሰራሽ ያው ነው። የሰው ሞራል አትንኩ። ለኔ ክብር ነው። ድጋሜ እንደዛ አድርጌ ሰርቼ ስለቀ ተባልኩኝ። ድጋሜን በቀደም ለተሰራው ማለት ነው ቪዲዮ ማለት መልስ እንዲሆንላል ማለት ነው። መልስ እንዲሆንላችሁ ሰራው። ምክንያቱም አላፍርም፣ ዛሬም ነገም አላፍርም ማለት ነው። በስራዬ አላፍርም፣ እኔ ሽንት ቤት በማጠቤ አላፍርም። እኔ ለምን እሱ ሀገሬ ላይ አጥቤ እሱን እንዳለው እኮ ሀገር ላይ የለም።
እና የግድ እኔም መሳደብ አለብኝ እንደሌሎቹ ካፌ ቆሻሻ ነገር መሳደብ የግድ ዩቲዩብ ለመጠቀም ወይም ዩቲዩብ ላይ ቪዲዮ ለመቅረጽ ወይንም መሳደብ አለብኝ ወይንም ዘርና ዘር ማባላት አለብኝ ወይንም ከብሔር ብሔር ማጋጫት የለብኝም ወይም ኢትዮጵያ ዳውን ኢትዮጵያ ትፍረስ ልበል ወይንም ሰውና ሰውን ተጋደሉ እናንተ እንደዚህ ናችሁ እኔ ጀግና ነኝ እሪ ማለት አለብኝ የግድ ማለት ነው ቪዲዮ ለመስራት እኔ እስቲ ንገሩኝ ይሄን ብቻ ንገሩኝ አልልም አገሬቱ ደቃልልም አገሬቱ ቁም እንደገና ተላምልም ነው የምለው ምክንያቱ አገር ሲኖረኝ ነው የምኖረው እኔ ራሱ ማለት ነው አገር ሲኖር ነው የምከበረው እኔ ማለት ነው አዳምሽ ቲክቶክ ላይ ወጥተሽ ኢትዮጵያ እንደዚህ ነው ኦሮሚያ ክልል ቁም ኦሮሚያ ክልል ቆመች ያልቆመች ኢትዮጵያ ስትኖር ነው ኦሮሚያ ክልል የትኛው አማራ ክልልም የሚቆመው ማለት ነው አያችሁ እናንተ የምሳደቡትን ላይ ነው ሄዳችሁ እነሱን የሚሳደቡት ማለት አገርን አገር ከሚያባሉ ብሔርን ከብሔር የሚያባሉ አንቺ ራጌነሽ አንቺ አማራነሽ አንቺ ኦሮሞነሽ ብለው የሚያባሉ ኢትዮጵያ ትፍረስ ለምሉ እነሱ ልዱና ሲደቦኔን አትስደቡኝ እኔ ስራዬ ነው ነገ ሰርቼ ሀገሬ ላይ ገብቼ እንደኔ አቅም ደካሞች ያሉ የማይበሉት እኔ የመዳም ሩስ ነፍቼ እንደዚህ የሆንኩት ብዙ ያልበሉ እህት እናት ወንድም ምን ያለን እነሱን ለመርዳት ደግሞ እግዚአብሔር ጊዜ እድሜ ጤና ሰጥቶን እዛ ሀገሬ ላይ ልግባ ልድረስ ነው እንጂ እንደናንተ እኔ ዘራ ፈካኪ ብዬ አገሬንም ማቆሸሽ አልፈልግም አዳምሽን አገር ላይ ቤት ሰርቻለሁ አገር ላይ አግብሬ ግን ቲክቶክ ለስትጪ ለፎሎ ብለሽ ማለት ነው አገር ነው የምትሳደቢ ማለት ነው ያኔ ሰፍ ብሎልሻል መጣል አጃብሽ ማለት ነው ተሳስተሻል እኔ አንዳንዴ የሚገርመኝ ቲክቶክ ላይ ቲክቶክ ላይ ነብይም እዛ ላይ ነው ቄስም እዛ ላይ ነው ሁሉም በቃ ሃይማኖት የተባለ ዘራዘርት እዛ ላይ ነው የሚዘነዘረው እናንተ ናችሁ የምትሾሙ እናንተ ናችሁ የምትሽሩ ማለት አንድ ሰው በቃ ቃላቶቹ ላይ አንድ ሰው አይሳሳት በቃ ሱሪ ይዛችሁ በቃ እንደ ቅርጫ አርጋችሁ በቃ ትቦክታላችሁ ማለት ነው እናንተ በጣም ያዘንኩ ማለት እኔ ሽት ቤት በማጠቤ ዛሬ ማራፍርማ ሆኖም ከፈለኩ ብትን ብያለሁ እንደውም ሽር ብያለሁ ዛሬ የት ልሄድ ነው መሰላችሁ የሆነ ቃል ገዛ ነበርና ፍትን ብዬ እንደውም እንደዚህ ፍትን ብዬ ማዛሬ ቪዲዮ ሰርቼ መልቀቅ አለብኝ ብዬ ተነሳው ማለት ነው ለምን ሽንት ቤት ለምን አጠብሽ እንደ ሽንት ቤት አጠብሽ ወይኔ ሽንት ቤት በወርኩ የሚመጣና ላያችሁም እንደ ሽንት ቤት አጥቡ የመንግስት ሰራተኛ የማይበላው እኮ ነው በወሩም በላ ታውቃላችሁ እንዴ እውነት ቀልድ አይደለም ግን ሽንት ቤት በማለቤ እኔ አላፍርምም አላዝንምም እግዚአብሔርንም አላማረርም ምክንያቱም እንደኔ ወጣት ሆኖ ያልሰሩ ብዙ ሰዎች አሉ ያልበሉ የፈለጋችሁ አቅማችሁ ያልፈቀደ ብዙ ሰው አለ እኔ እግዚአብሔር ይመስገን ማለት ነው እጅግ ጤና ስለሰጠኝ ነው ያ ሽንት ቤት አጥቤ የምኖረው የማድረው ማለት ነው ምክንያቱም ጤና ባይኖረኝ ማንንም አይወደኝም ማንንም ማለት የወለደችኝ እናቴ ራሱ አትፈልግኝም ጤና ስኖረኝ ነው ሰው የሚወደኝ እንጂ ጤና ስላለኝ ነው ይመስለኛል ሽንት ቤት አጥቤ እየኖርኩ ያለሁት ማለት አታቆሽሹኝ ዝቅ አታረጉኝ ከፈለጋችሁ አትዩ ከፈለጋችሁ ተው ከፈለጋችሁ ምን ልበሉኝ አልልም ላይክ አርጉ ደግሞ ብዙ ሰው አይቶ ማለት ያም ቪዲዮ ብዙ ሰው አይቶ ግን ላይክ የለም ለምን አላዛዝናችሁም እኔ ሽንት ቤት ስላጠብኩ አፈራችሁብኝና ላይክ ማድረግ ያቃታችሁ በቃ ወሰናችሁብኝ ከወሰናችሁብኝ እንግዲህ ስራዬ ስለሆነ መቼም አልልቅም መቼም እንደዚህ ብሎኛል ብዬ ሽንት ቤት ማጠቤን አልተውም እንግዲህ አጥባለሁ ጤና ይስጠኝ ዋና ሰው የሰው ልጅ ጤና ነውና ጤና ካለ ሁሉም ነገር ይኖራል ጤና ከሰጠኝ ነገም ዛሬ ማጥባለሁ ላይክ አርጉ እውነት ላይክ አርጉ ሰብስክራይብ አርጉ ሼር አርጉ ኮሜንት ስርስቲ ይሄንን ያለፈለፍኩበትን ኮሜንት ስራ አስቀምጡልኝ አላላው በቀደም ዕለት ደግሞ ጸጉሬን እየተሰራ አንድ ሰው ሰድቦኛል እዚህ ጋር ጸጉሬን እየተሰራው በቃ ዛሬ ፈታ ማለት አለብኝ ብዬ እሁድለት በቃ የሆነ ዝግጁ ፕሮግራም ነበርንና እኔና ሴትዮዬ ጸጉሬን እየተሰራው ያለ ለካ ቦድ ለብሻለሁ ምክንያቱም ሙቀት ነውና ያ ሙቀት ቦዴ እንደዚህ ለብሼ አንዷ ሰደበችኝ እንደው ጡትሽን ልታሳይን ነው ሰውነትሽን ልታሳይን ነው አለች አይደለም እህቴ እኔ ሞቆኝ ነው ምክንያቱም ፓፓስትራ ጸጉሬን እየተሰራው ስላለ ሙቀት አለው ውስጥ በሩን ዘግቼ ስለምሰራ ለዛ ነው ካጠፋው ደግሞ ከይቅርታ በላይ ይቅርታ ትልቅነት ነውና ከይቅርታ በላይ ምንም የለም ሰላማችሁ ይብዛልኝ በርቱ ጠንክሩ ተስፋ አትቁረጡ አይዟችሁ የሀገሬ ልጆች እላችኋለሁ ላይክ ሰብስክራይብ ኮሜንት አርጉሽ ካላረጋችሁ ወዮላችሁ መጣውላችሁ